እፎይ ነው ይሄ እንትኑ ፕሮፋይል ፒክቸሩ እፎይ ነው። አዎ እፎይ ነው። ግን እባክህን ሞጣ እርዳን። ወደ ሀገር ካልገባ አስከሬኑ ይቃጠላል ስለተባለ ነው የጓደኛችን ወንድምና እባክህን ለምን በቤንዚን አታቃጥሉትም? ምን ያረጋል? ፈርሳን ኢትዮጵያ ገባ አልገባ ማልቀስሽ ነው። ለምን ታለቅሻለሽ? እኔም ብሞት ማልቀስ የለብሽም። ጀግናው ሞጣ ቢሞት አሁን 1 ሚሊዮን ሰው ሞተ ነው የሚባል እና ለአስከሬን ነው እንትን የምትይ? ለአስከሬን ወደ ሀገር እንዲገባ አስከሬን ወደ ሀገር እናቴዋ ምን ልታረጊ ነው? ምን ልኪው እንደ የሀገሩን አፈር ሊቀምስ ነው? አቃጥሉት። ምንም አይጠቅማችሁም። እሱን ደግሞ እናቱን ወስዳችሁ በየቀኑ ልታስለቅሱ ነው። እዚያ አንድ ሲሚንቶ ታቆም እናቱን ደግሞ ያንን እዚያው አረብ ሀገር ቢቀር ከሞተ ነው የነመ ቤት ላልሞተ ሰው ነው እየታገልኩ ያለው። ሞተማ ምድር ለቀቀ ነው። አንቺማ እንደውም ኬክ መቁረስ ነው ያለብሽ። እንዴት አይነት ሰው ሞተ? ለምን እንደሱ ታደርጋለህ? አልፈልግም። ኢየሱስ ይርዳሽ፣ እፎይ ይርዳሽ። ይመችሻል። ኢየሱስ ይርዳሽ፣ እፎይ ይርዳሽ። ሞታ ቀራኒ ምን አባት ያገባኝ? እሺ እዚህ ጋር ያላችሁ አንድ ሺህ ሰዎች እዚህ ጋር ያላችሁ እሺ፣ አንዴ ብቻ ላውራ ሞጣ፣ በእግዚአብሔር አንዴ ብቻ ላውራ። አንዴ ብቻ ላውራ። አልፈልግም እኔ አውርዳት ወደዛ። የመሀይም ልጅ አንቺን ራሱም እንድትቀበሪ ነው የምሰራው። የምን አባሽ አረብ ሀገር ቀራ አስክሬኑ ምናምን አቃጥዩ አውርድ። የነን የመሀይም ተረፈ ህዝብ ሞተ አልሞተ ድንኳን ውስጥ እየተዋለደ እያየን እሷ ደግሞ